ይህንን ያውቃሉ? ባለፉት 15 ዓመታት ውስጥ በጣም ብዙ ቢሊዮነሮችን ያፈራው የሪል ስቴት ገበያው እንደሆነ ወደ 2011 ቻይና ልውሰዳችሁ። ከ2005 እስከ 2011 ድረስ የቆየው የቻይና የሪል ስቴት ማርኬት ክራይሲስ በኋላ የቻይና መንግስት የሪል ስቴት ገበያውን ለማረጋጋት የሪል ስቴት ዲቨሎፐሮችን ነፃ የሆነ የሪል ስቴት ማርኬት እንዲያቋቁሙ አደረገ። ከዚህ በኋላ ነው የቻይና የሪል ስቴት ማርኬት ከ1 ትሪሊዮን ዶላር ወደ 133 ትሪሊዮን ዶላር በማይታመን ፍጥነት ያደገው። በቀጣይ የሪል ስቴት ማርኬቱ ያድጋል ተብሎ ከሚታሰቡበት አገር መካከል ኢትዮጵያ አንዷ ናት። አሁን ላይ መንግስት እያወጣ ካለው ፖሊሲ እንዲሁም የሪል ስቴት ፍላጎት በከፍተኛ ደረጃ መጨመር አንጻር ጥሩ ኢንቨስትመንት ነው ብዬ የማስበው የሪል ስቴት ገበያውን ነው። ጀምቦሮ ሪል ስቴት በጊዜ ግቡ። ይህንን ያውቃሉ? ባለፉት 15 ዓመታት ውስጥ በጣም ብዙ ቢሊዮነሮችን ያፈራው የሪል ስቴት ገበያው እንደሆነ ወደ 2011 ቻይና ልውሰዳችሁ። ከ2005 እስከ 2011 ድረስ የቆየው የቻይና የሪል ስቴት ማርኬት ክራይሲስ በኋላ የቻይና መንግስት የሪል ስቴት ገበያውን ለማረጋጋት የሪል ስቴት ዲቨሎፐሮችን ነፃ የሆነ የሪል ስቴት ማርኬት እንዲያቋቁሙ አደረገ። ከዚህ በኋላ ነው የቻይና የሪል ስቴት ማርኬት ከ1 ትሪሊዮን ዶላር